ቅዳሴ ቀላል እንዳይመስላችሁ። ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ስጋው ደሙ የሚለውጥበት ራሱ ስጋ ሆኖ የሚፈተትበት ህብስቱን የሚፈተትበት ወይን ሆኖ ተቀርቶ የሚሰጥበት እሱ እንጀራ ሆነን የምንመገበው መጠጡን የምንጠጣበት ሰዓት ስለሆነ የአምልኳችን ዘውድና አክሊል ፍጻሜ ምንድን ነው? ቅዳሴ ነው። ሰው ቢማር ለቅዳሴ ነው። ሰው መጽሐፍ ቢተረጉም ለቅዳሴ ነው። ሰው ቅኔ ቢማር ለቅዳሴ ነው። ክብሪት ይሊል ነው። ሰው አቋቋም ቢማር ለቅዳሴ ነው። ሰው ዝማሬ ቢማር ለቅዳሴ፣ ሰው ድጓ ቢማር ለቅዳሴ ነው። ስጋ ወደሙን መቀበል አያችሁ። ማታ ሰዓታት ተቆመ፣ ማይሌት ተቆመ፣ ስብከትም ተሰበከ። ኋላ ምን ይሁን? ቅዳሴ ተቀደሰ። ክርስቶስን ስጋውና ደሙን መቀበል። ስለዚህ ተምን ያን አስቀድሰው ተመገቡ። እኛም አስቀድሰን የሕይወት እንጀራ ክርስቶስን ለመመገብ ያብቃን። ጀዋላ ያንን ተመገቡ። ረሃቡን በዚህ ያሸነፉት። ብርሃኑ ቦግ 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 እያለ እስቲ ከእስር ቤት አውጧቸው። ደግሞ እነዚያን ክፎች ተብሎ አወጧቸው፣ ወሰዶት። ፊታቸው እንደ ፀሐይ ያበራል። እንደ ፀሐይ ሲያበራ የእስር ቤት ጠባቂውን አንተ ምን ስታበላቸው አድረህ ነው አለ። ኧረ እኔ ምንም አላበላኋቸው። እንግዲያ ምንድን ነው? አይ እኔ አላውቅም። የተመገቡት ነገር ይኖራቸዋል። አብልታቸዋል። አይ እንግዲህ ንገረን ካላችሁማ ብርሃን ሌቱም ሙሉ ከቦት ነው ያደረ። እዚያ ውስጥ አምላካቸው መግቧቸዋል ማለት ነው። የብርሃን አክሊል ሲወርድላቸው አይቻለሁ፣ እንዲያውም ትቼዋለሁ፣ በእነሱ አምላክ አምኛለሁ አለ ደግሞ እሱ ራሱ። ስለዚህ ተመልከቱ፣ ረሃብ አያችሁ፣ ተመልከቱ። በአንድ ችግር ሌላ ችግር ይፈታል። በአንድ ችግር ምክንያት ሌላ ችግር ለረሃባቸው እንጀራ ሲወርድላቸው ደግሞ የእስር ቤት ጠባቂው ደግሞ አመነ። መከራ ለበጎ ነው ለክርስቲያን የሚባለው ስለዚህ ነው። ከዚህ በኋላ ደግሞ ሌላ መከራ መጡባቸው። 300 ጊዜ በዱላ ገርፈዋቸዋል። 300 ጊዜ በዱላ ገረፏቸው። ቅድስት አርሴማንም በጥፊ ፊቷን በሙሉ ደብድበው ከእግር እስከ ራሷ ብር ድረስ ደም እስከሚወርድ ድረስ ገርፈዋታል። አሁንም በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ልኮ ፈውሷቸዋል። መጨረሻ ላይ ቀስት አመጡና በቀስት ደግሞ ወጓቸው። ደግሞ በቀስት ሲወጓቸው ግን መላእክት ቀስቱን እየተቀበሉ ወደ ወታደሮቹ ይመልሱት ነበረ። ከዚያ በኋላ እነሱ በፍጹም ሰላም አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። እንዲህ ሲሉ ከቆዩ በኋላ ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን።